ይሄን እውነት አስኪዩት ስሙኝማ በእስልምናችን ማስገደድ የለም። ነገር ግን አሁን ላይ ብዙ ሰዎች እስልምና ሲያስተምር ሙስሊም ያልሆነን ሰው ግደል እያለ ነው የሚያስተምረው እያሉ የተሳሳተ አመለካከት ይዘው ይኖራሉ። ነገር ግን በፍጹም እንደዛ አይደለም። እስልምና ደግሞ ማንም ከመሬት ተነስቶ የሚሳደብበትና የሚሳለቅበት ሃይማኖት አይደለም። እስልምና ታሪክ አለው፣ ተወርቶ የማያልቅ ታሪክ። እውነቱን ማወቅ የማይፈራ ብቻ ጠልቆ ስለ እስልምና ያንብብ። ስለ ረሱላችን ሰለላሁ ዐለይሂ ወሰለም ትንሽ ይወቅ፣ ብዙ ይወዳቸዋልና። እና ሙስሊም ላልሆናችሁ ሰዎች አንድ ነገር ልበላችሁ፣ እስልምናን አንድ ተጠጉት፣ ብዙ እውነት ይዞ ይቀርባቸዋል። መልእክቶች ለሌሎች እንዲደርስ ፎሎው፣ ላይክ እና ኮፒ ሊንክ በማድረግ እንዲያደርሱ ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይራን። መሳይነት እኮ አይደለም እስልምና። አቋም እንድትይዝ የሚያደርግህ ማንነት ነው የሚገነባው። የሆነ አካል ጋር ስትሄድ እየተመሳሰልክ ሌላው ጋር ስትሄድ ሌላ እየመሰልክ ላ የአቋም ሰው እንድትሆን ያደርግሃል። ሐቅን ከያዝ በሐቅ ትጸናለህ። የሆነ ነገር ሲመጣ ፍጹም ይህ ኢማን ባህሪ አይደለም። ሙእሚን አቋም ይኖረዋል። ሳብት ነው፣ ራስህ ነው። ማንም መጥቶ ያውዘው። ዛሬ የኛ ጀግንነት ፌስቡክ ላይ፣ የኛ ጀግንነት የሆነ መንደር ላይ ነው፣ መስጊድ ላይ ነው ጀግንነት። እዛ ስትሄድ ተጥመልምሎ ይወድቃል።